ወደ ካናዳ መምጣት ለምትፈልጉ ኢትዮጵያ ውስጥ ያላችሁ ወጣቶች ለእናንተ ነው የዛሬ ቪዲዮ። በደንብ አዳምጡ። እዚህ ካናዳ ውስጥ ያሉ ዲያስፖራዎች ኢትዮጵያን ኦሪጂን ዲያስፖራዎች 90% ሚድል ክላስ ናቸው። ሪሰርች አላረኩ። የተቀሩት ግን ከፍተኛ የኢንዱስትሪ እስከ ዝቅተኛ የጽዳት ካምፓኒ ባለቤቶች አሉ። የሴኩሪቲ ጋርድ፣ ፋርማሲ፣ ትላልቅ ኮንቬኒየንስ ስቶር ያላቸው ሰዎች አሉ። በተለያዩ መስክ ተሰማርቶ በእርሻ በእንስሳት እርባታ እና የመሳሰሉት በመሰማራት ከፍተኛ ሀብት ማፍራት የቻሉ ትውልድ ኢትዮጵያውያን አሉ። እናንተ አንደር ኦፊሻል ሌበር ሞቢሊቲ ፓስ ወይም በሚል የካናዳን ሕግ በመጠቀም ኳሊፋይድ የሆኑ ወጣቶችን ዳይሬክትሊ ከኢትዮጵያ ማምጣት ትችላላችሁ። ይሄንንም በማድረግም ሁለት ነገር ትጠቀማላችሁ። አንደኛ ለሀገራችሁ ወጣት የሥራ ዕድል ትፈጥራላችሁ። ሁለተኛ ደግሞ ለሀገራቸው እድገት በቀጥታ አስተዋጽኦ ታደርጋላችሁ ማለት። ይሄ ደግሞ ትልቅ ለላይፋችሁ ጆርኒ ሰክሰስ እንደሆነና ፒስ ኦፍ ማይንድ የሚሰጣችሁ ይመስለኛል። ይሄንን እድል በመጠቀም በርካታ የሆኑ የህንድ ባለሀብቶች በየአመቱ ብዙ ወጣቶችን ያመጣሉ። እናንተም የማታመጡበት ምንም ምክንያት የለም። ተጠቀሙበት።